ለዝሙት እንዳልተኛ አይኖቼን አብራ። ለዘረኝነት እንዳልተኛ አይኖቼን አብራ። ለነፍሰ ገዳይነት እንዳልተኛ አይኖቼን አብራ። ለተንኮል፣ ለአሜት፣ ለክፋት፣ ለጥንቆላ፣ ለመተት፣ ለድግምት እንዳልተኛ አይኖቼን አብራ። ለጭካኔ እንዳልተኛ አይኖቼን አብራ። የርኅራኄ አይኖች፣ የፍቅር አይኖች፣ የደግነት አይኖች፣ ሁሉን እኩል የሚያይ አይን፣ ሚዛናዊ አይኖች ስጠኝ። እግዚአብሔር አይኖቻችንን ያብራለን። የውስጥ አይኖቻችን በጎ የሚያሳስብ ቀናውን የሚያሳይ ይሄ ነው። ይሄንን ለማግኘት ነው መጸለይ። ስለዚህ ይሄንን ለመጠየቅ የቱ ጋር ነው ጉድለቴ ነው? እግዚአብሔር ለሁላችን ያስፈልገናል። አሁን ይሄ ጉባኤ የተዘጋጀው የመታከም ጉባኤ ነው። ለፈውስ ራስን የማዘጋጀት ጉባኤ፣ የመታከም ጉባኤ፣ የእግዚአብሔርን ፍቅር እየቀመሱ ጥላቻን ነቅሎ የመታከም ጉባኤ፣ የማይገፈትረውን እግዚአብሔርን በማግኘት ህመምን ነቅሎ የማስወገድ ጉባኤ። ወደ እኔ የመጣውን አላውጣውም ያለ ጌታ ለዚህ መጽሐፌ እየሰደደው ወያውጣው አፈ ወደ እኔ የሚመጣውን ወደ ውጭ አልመልሰው። እግዚአብሔር ተመለስ ያለው በሽተኛ አለ በአዲስ ኪዳን። አትንካኝ ያለው ለምጻም አለ ወይ? አትጥራኝ ያለው አይነ ስውር አለ ወይ? አትንካኝ ያለው በሽተኛ አለ ወይ? እግዚአብሔር የለም። ጌታ ሆይ ብትወድስ ልታነጻኝ ትወዳለህ ያሉትን እየዳሰሰ ወዳለው ነጻ በቁስሎቻችን ጠረን አፍንጫውን የማይዝ የፍቅር አባት የማይጸየፍ ጌታ፣ ቀን አይቶ ማያደላ ወረት የሌለበት አባት፣ ትንሿ ጎጆ ውስጥ የሚገባ ሰማይ ዙፋኑ ሲሆን አብርሃም ቤት ገብቶ ቁርበት ላይ የተቀመጠ የማይጸየፍ ክብርና ምስጋና ለስሙ ይሁን። በኪሩቤል ትከሻ ላይ የሚቀመጥ እግዚአብሔር ጠባብ ድንኳን መደብ ላይ ገብቶ ቁጭ አለ እግዚአብሔር። አንተ ቤት ይገባል። ራስን መርምር። በሃይማኖት ከሆነ አንቺ ቤት ይገባል እግዚአብሔር። ደሳሳ ጎጆ ቤት ውስጥ በትናንሽ ጎጆ ውስጥ ገባ። የስምዖን አማት ቤት ገባ። በብርቱ ንዳድ ታማ ነበር። በሽታውን ገስጾ እንድትነሳ አረጋት። ቆማ አገልግሎት ጀመረች። ድኖ የሚያገለግል ይፈልጋል እግዚአብሔር። ተነክቶ የሚያገለግለው ይፈልጋል። በስሜት ሳይሆን በሕይወት የሚያገለግለው ይፈልጋል። ለዚህ ሕይወት ደግሞ ራስን መመርመር ነው። ራስን ማየት። ራሳችሁን መርምሩ፣ ተመልከቱ። ችግራችንን እንይ። እንጾማለን፣ እንጸልያለን፣ እናስቀድሳለን፣ እንሰግዳለን። አብዛኛዎቻችን ወይንም ከፊሎቻችን እንቆርባለን። በዚህ ሁሉ ውስጥ ግን ምንዋን አይደለንም። አሁንም ጎድለናል። የመንፈስ ፍሬ የለንም። ለምን? ምንድነው የጎደላችሁ? ወርእሰክሙ አመክሩ። ራሳችሁን ፈትኑ። ምንድነው የጎደለብኝ? እየጾምኩ እየጸለይኩ እየሰገድኩ ምንድነው የጎደለብኝ? አንዲት ጉድለት ትኖራለች። ራሳችሁን መርምሩ። ያለ ምክንያት አልጎደልንም። ያለ ምክንያት አልጨፈገግንም። ያለ ምክንያት አልጎበጥንም። ያለ ምክንያት አላጎነበስንም። በዓመት ውስጥ ከ200 ቀናት በላይ ጾም እንጾማለን። ከ365 ቀናት ውስጥ ቢያንስ 300ዎቹ ቀናቶች በብዙ የሀገራችን ከተሞች በቅዳሴ ይውላሉ። በዚህ ሁሉ ውስጥ ግን ለምንድን ነው ምንዋን ያልሆንነው? ወርእሰክሙ አመክሩ። ራሳችሁን መርምሩ። የሆነች ነገር አለች የጎደለች። የሆነ ቦታ ላይ ተሰብረናል። ቁልፍ የሆነ ቦታ ላይ ብሎናችን ላልተዋል። መገጣጠሚያችን ላልተዋል። ከእግዚአብሔር ጋር ያለንን ግንኙነት የሚጋርድ ነገር ተፈጥሯል በአገልግሎታችን።